ስኮላርሺፕ ለማግኘት ብዙ ጥረቶችን እያደረጋችሁ አልሳካ ያላችሁ እንዲሁም ትክክለኛ ስኮላርሺፕ ዌብሳይቶችን ላላገኛችሁ ወይም ስኮላርሺፕ ለማግኘት ፈልጋችሁ ምን ማድረግ እንዳለባችሁ ግራ የገባችሁ ዛሬ እንዴት አድርጋችሁ እንደምታገኙና ትክክለኛ ዌብሳይቶችን የማጋራችሁ ይሆናል። ከዌብሳይቱና ስኮላርሺፑን ከመሙላታችሁ በፊት እነዚህ ነገሮች ግዴታ ማወቅ መቻል አለባችሁ። እነዚህን ነገሮች የማትተገብሩ ከሆነ ስኮላርሺፓችሁ ውድቅ ሊሆን ይችላል። እነዚህ ነገሮች ግዴታ ማወቅ መቻል አለባችሁ። አምስተኛ ጊዜን በአግባቡ መጠቀም። የማመልከቻውን ቀነ ገደብ አክብሩ። እስከተባለው ጊዜ ድረስ ማስገባት መቻል አለባችሁ። ቀኑ ካለፈ በኋላ ብታስገቡም ትርጉም የለውም። አራተኛ የምክር ደብዳቤዎችን ማግኘት። የምክር ደብዳቤዎቹ ስለ ችሎታችሁና ስለ ባህሪያችሁ የሚገልጽ መሆን መቻል አለበት። ሶስተኛ ጠንካራ የማመልከቻ ደብዳቤ መጻፍ። የማመልከቻ ደብዳቤው ስለ ራሳችሁና ስለ ፍላጎታችሁ የሚገልጽ መሆን አለበት። ለምን ስኮላርሺፑን እንደምትፈልጉ በግልጽ አስረዱ። ሁለተኛ የሚያስፈልጉትን መስፈርቶች ማሟላት። የሚያስፈልጉ የትምህርት ውጤቶች፣ የቋንቋ ችሎታዎችና ሌሎች መስፈርቶችን አሟሉ። አንደኛ የስኮላርሺፕ መረጃዎችን መከታተል። ሶሻል ሚዲያን በመጠቀም መረጃዎችን ማግኘት መቻል አለባችሁ። 5 ትክክለኛ ስኮላርሺፕ የምታገኙበት ድረገጾችን ላጋራችሁ። ሊንካቸውን ዲስክሪፕሽን ቦታው ላይና ኮሜንት የመጀመሪያ ስፍራ ላይ ያገኛሉ። ይህን ቪዲዮ ጠቃሚ ሆኖ የምታገኙት ከሆነ በታማኝነት ላይክና ሰብስክራይብ ታደርጋላችሁ። አምስተኛ ዩኤስ ኤምባሲ አዲስ አበባ። የአሜሪካ መንግስት ለኢትዮጵያውያን የሚሰጣቸው የስኮላርሺፕ እድሎችን ያገኛሉ። አራተኛ ብሪቲሽ ካውንስል። ዩናይትድ ኪንግደም ውስጥ የትምህርት እድሎችን ለማግኘት ይህን ድረገጽ ይጠቀሙ። ሶስተኛ የጀርመን የትምህርት ልውውጥ አገልግሎት። ሁለተኛ የጃፓን ኤምባሲ በአዲስ አበባ። በጃፓን መንግስት የሚሰጡ የስኮላርሺፕ እድሎችን ያገኛሉ። በተለይም MEXT ሚኒስትሪ ኦፍ ኤዱኬሽን፣ ካልቸር፣ ስፖርት፣ ሳይንስ ኤንድ ቴክኖሎጂ ስኮላርሺፕ ፕሮግራሞችን እዚህ ያገኛሉ። አንደኛ የኢትዮጵያ ትምህርት ሚኒስቴር። በኢትዮጵያ መንግስት የሚሰጡ የስኮላርሺፕ እድሎችን መረጃ እዚህ ላይ ያገኛሉ። ስኮላርሺፕ ለማግኘት ጥረት ማድረግና በትክክል መዘጋጀት ያስፈልጋል። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ እንዲሁም ላይክ ያርጉ።